ሰዓት 2 ሰዓት 3 ሰዓት 1 ሰዓት ዝም ብዬ የእግዚአብሔርን ድምጽ ናፍቅ ነበር እና ጠብቀ የነበረው እግዚአብሔር ከሰማይ ወርዶ የሆነ መልኩን አሳይቶኝ ከሱ ጋር ማወራ ነበር እየመሰለኝ የነበረውና እግዚአብሔርንም ጠብቀ የነበረው እንደዛ አይነት መገለጥ ነበር የጠበቅኩ የነበረው። ነገር ግን እግዚአብሔርን ያገኘሁት ዝም በማለት ውስጥ አይታችኋል፣ ይሰማችኋል፣ ንፋሱ የወፎቹ ድምጽ ይሰማችኋል። ከዛን የዛፎቹ እንቅስቃሴ ያለ በየቀኑ ያ ማለት 365 ቀን ማለት ይችላል። የምሬ ነው። በጣም ጥቂት ቀናቶችን ነው እዚህ ቦታ ላይ ሳልመጣ የቀረሁትና በጣም ጨንቆኝ ነበረ። ራሴን ላጠፋ ነበረ። ሱስ ውስጥ ልገባ ነበረ። በጣም የሜንታል ክራይሲስ ውስጥ ነበርኩኝ። ሜንታል ኢልነስ ውስጥ ልገባ በቃ ትንሽ ነው የቀረኝና መጥቼ እቀመጣለሁ። 8 ሰዓት ላይ እመጣለሁ፣ 10 ሰዓት እመጣለሁ፣ ጠዋት 4 ሰዓት እመጣለሁ። ረጅም ሰዓት ቁጭ ብዬ አሳልፋለሁ፣ መጽሐፍ አነባለሁ። እግዚአብሔርን በትዕግስት ነበር የጠበቅኩትና ለካ የዛሬ 5 ዓመት ራሴን የፈለኩበት ቦታ ዛሬ ከ5 ዓመት በኋላ ተመልሻለሁ። እንደምታዩት አርባ ምንጭ ነው። በጣም ጥቅጥቅ ያለ ጫካ ነው። የዛሬ 5 ዓመት በጣም የተጨናነንኩበት በጣም ራሴን የጠላሁበት ከራሴ ጋር በጣም የተጣላሁበት የዛሬ 7 እና 5 ዓመታት አካባቢ እዚህ ቦታ ላይ መጥቼ እግዚአብሔርን ካልተገለጥክልኝ፣ ካላየውክ አላምንክም፣ አልገዛልክም፣ የለክም ብዬ እግዚአብሔር ጋር የተጣላሁበት ጊዜ ነበረ። ነገር ግን በየቀኑ ማለት ይቻላል እየመጣው እቀመጥ ነበር እዚህ ቦታ ላይ ማለት። እንደምታዩት መቀመጫ ያለው ድንጋይ ያለ ረጅም ሰዓት 2 ሰዓት 3 ሰዓት 1 ሰዓት ዝም ብዬ የእግዚአብሔርን ድምጽ ናፍቅ ነበር እና ጠብቀ የነበረው እግዚአብሔር ከሰማይ ወርዶ የሆነ መልኩን አሳይቶኝ ከሱ ጋር ማወራ ነበር እየመሰለኝ የነበረውና እግዚአብሔርንም ጠብቀ የነበረው እንደዛ አይነት መገለጥ ነበር የጠበቅኩ የነበረው። ነገር ግን እግዚአብሔርን ያገኘሁት ዝም በማለት ውስጥ አይታችኋል፣ ይሰማችኋል፣ ንፋሱ የወፎቹ ድምጽ ይሰማችኋል። ከዛን የዛፎቹ እንቅስቃሴ ያለ በየቀኑ ያ ማለት 365 ቀን ማለት ይችላል። የምሬ ነው። በጣም ጥቂት ቀናቶችን ነው እዚህ ቦታ ላይ ሳልመጣ የቀረሁትና በጣም ጨንቆኝ ነበረ። ራሴን ላጠፋ ነበረ። ሱስ ውስጥ ልገባ ነበረ። በጣም የሜንታል ክራይሲስ ውስጥ ነበርኩኝ። ሜንታል ኢልነስ ውስጥ ልገባ በቃ ትንሽ ነው የቀረኝና መጥቼ እቀመጣለሁ። 8 ሰዓት ላይ እመጣለሁ፣ 10 ሰዓት እመጣለሁ፣ ጠዋት 4 ሰዓት እመጣለሁ። ረጅም ሰዓት ቁጭ ብዬ አሳልፋለሁ፣ መጽሐፍ አነባለሁ። እግዚአብሔርን በትዕግስት ነበር የጠበቅኩትና ለካ ሳይታወቀኝ እግዚአብሔር ውስጤን እያከመው ነበር። መጥቼ እቀመጣለሁ፣ አረንጓዴውን ነገር አየዋለሁ፣ አይኔ ይመገባል፣ ሰላም ይሰማኛል። ወደ ቤት ሄዳለሁ፣ እጨነቃለሁ። አሁን ተመልሼ እመጣለሁ። እዚህ ቦታ መጥቼ ስመለስ የሚሰማኝ ሰላም የምነግራችሁ አይደለም ማለት በንግግር የሚነገር ሰላም አይደለም። ይሄ ምንድን ነው የሚባለው? ሐሴት የሚባል ስሜት አለና ምንም ነገር ያገኘሁት ነገር የለም። ግን መጥቼ እዚህ ጋር ተቀምጬ ስመለስ የሆነ መረጋጋት ይሰማኛል። እግዚአብሔርን የበለጠ እየወደድኩት ምንም የተቀየረ ነገር የለም። በጣም ከባድ ጊዜ ውስጥ ነበርኩ የነበረው። ራሴን እዚህ ጋር ነው የፈወስኩት። እግዚአብሔርን ያገኘሁበት ቦታ እዚህ ጋር ነበር። ምን ልላችሁ ነው የመጣሁት? እግዚአብሔርን ማግኘት የምትፈልጉ ከሆነ ከሱ ጋር ኮሚኒኬት ማድረግ የምትፈልጉ ከሆነ በተለይ ችግር ውስጥ ያላችሁ፣ ሀዘን ውስጥ ያላችሁ ሰዎች፣ ወጣት ከሆናችሁ ሀዘን ውስጥ ያላችሁ ሰዎች የምሬኑ ጠብቁት፣ ታገኙታላችሁ። እግዚአብሔርን ፈልጉት፣ ታገኙታላችሁ። እግዚአብሔር አሁን ባላችሁበት ሁኔታ ውስጥም ከእናንተ ጋር ነው ያለው። አሁን ባላችሁበት ችግር ውስጥም አሁን ባለበት ችግር ውስጥም እግዚአብሔር ካጠገብህ ጋር ሆኖ አንተ ላታየው ትችላለህ። እሱ ግን እያየክ መንገዶችን እየመራክ በአመታት ውስጥ ትፈወሳለህና እግዚአብሔርን ጠብቀው። የራሱ ጊዜ አለው። የምሬን ነው የምላችሁ። የምትፈወሱበት ጊዜ በጣም ቅርብ ነው። ትንሽ አመታትን ሰፈር ብታደርጉ ነው። በተለይ ጭንቀት ውስጥ ያላችሁ፣ የምትወዱትን ሰው ያጣችሁ ሰዎች እግዚአብሔርን ለትንሽ ጊዜ ብቻ ጠብቁት። እግዚአብሔር ሂል ያደርጋችኋል። እሱንም የምመኝላችሁ። ከኔ ጋር ሜዲቴት ማድረግ የምትፈልጉ ሰዎች ይህን ቻናል የዩቲዩብ ቻናል ሰብስክራይብ አድርጋችሁ የተለያዩ የሂሊንግ ሜዲቴሽኖችን እናደርጋለን፣ ተመስጦዎች እናደርጋለን። ሚኪ ሜዲቴሽንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የተለያዩ ቪዲዮዎችን እንለቅላችኋለን። ስሜታችሁን አዳምጡ፣ ሰውነታችሁን አዳምጡ፣ ተፈጥሮን አዳምጡ። በዛ ውስጥ እየዳናችሁ ትመጣላችሁ።
ውስጣችሁን ሐሳቦቻችሁን ኮንትሮል ለማድረግ ሞክሩ፣ ለማዳመጥ ሞክሩ። እናንተ እንዳልሆናችሁ የምታስቡት ሐሳብ የእናንተ ሐሳብ እንዳልሆነ ለማዳመጥ ስትሞክሩ ለእግዚአብሔር ክፍተት እየሰጣችሁ ለእግዚአብሔር ሐሳብ ክፍተት እየሰጣችሁ እግዚአብሔር በእናንተ ውስጥ እንዲገባ ታደርጎላችሁና ስፔስ ስጡ። ሐሳቦቻችሁን ዝም አድርጉት። ከዛን እግዚአብሔር የእሱን ሐሳብ ለማድመጥ ሞክሩ። እግዚአብሔር ያሰባችሁ ቦታ ላይ ደርሳችሁ ለመገናኘት ያብቃን። መልካም ቀን ይሁንላችሁ። የተባረከ ቀን ይሁንላችሁ። እወዳችኋለሁ።